የሩቅ ምስራቋ ሀገር ሰሜን ኮሪያ ለእነ አሜሪካና ጃፓን የማይቆረጠም የብረት ቆሎ የማይጨበጥ የሳት አለሉ ሆና ክፉኛ አስቸግራቸዋለች። የምዕራብ ሀገሮችንና ወዳጆቻቸውን ሁልጊዜ ታንጫጫቸዋለች። የዓለም ሰላም ጸርናት እያሉ ከ60 ዓመታት በላይ ያሴሩባታል። አሁን ደግሞ የባስ ብሎ የኒውክሌር መሳሪያ ባለቤት ስለሆነች እያባነነች አስቸግራቸዋለች። ሰሜን ኮሪያ ከሁለተኛው የዓለም ጦርነት በኋላ የምትመራው በውርስ በሚተላለፍ ስልጣን ነው። ከጃፓን ወረራ ነፃ ወጧት ታላቁ መሪ የሚባሉት ኪም ኢል ሱንግ የሚበቃቸውን ያህል መርተው ሲሞቱ ለልጃቸው አወረሱ። ተወዳጁ መሪ የሚባሉት ኪም ጆንግ ኢል ሲሞቱ ደግሞ ለአሁኑ ፕሬዝዳንት ኪም ጆንግ ኡን ገና በ29 ዓመታቸው ወሰንና ገደብ የሌለውን ስልጣናቸውን እንዳሻህ አድርገው ብለው አወረሷቸው። የሰሜን ኮሪያ የመሪነት ስልጣን የሚተላለፈው በውርስ ነው ስላችሁ ምርጫ አይካሄድም ማለት አይደለም። ምርጫማ በየ5 ዓመቱ የሸንጎውም የመሪውም ምርጫ ይካሄዳል። ግን ከ70 ዓመታት በላይ ያለ ተወዳዳሪ የሚቀርቡት ኪም ኢል ሱንግና ወራሾቻቸው ብቻ ናቸው። ለነገሩ የዓለም ዕውቀትን ሁሉ ሰብስቧል ከሚባል ሰው ጋር እንዴት ያለው ኮሪያዊ ሊወዳደር ይደፍራል? ወጣቱ ኡንም የአባቶቻቸውን አደራ ተቀብለው እንደነሱ ሰጥለጥ አድርገው ለመምራት ቃል ገብተዋል። ልክ እንደ አባቶቻቸው የሚጠሏቸውን እያስገደሉ የኒውክሌር ሙከራ እያካሄዱ ሰሜን ኮሪያውያን የሌላ ሀገር ቴሌቪዥን እንዳያዩ እየከለከሉ ቢራብም ዝም እንዲል እያደረጉ አደራቸውን ለመጠበቅ ብቃት ያላቸው መስለው ታይተዋል።